ኡፍ አንተ 2-1 እንደዚህ ያስጠላል። ካሸነፍን እኮ ግን 2-1 በጣም ነው የሚያስጠላው። በስመ አብ በወልድ እንዴ! ለምንድነው ሰከንድ ሃፍ እንደዚህ የምንጫወተው? አረ በእግዚአብሔር እኔ ሰከንድ ሃፍ ጋር ያለ በሽታን ያላቅም እንዴ! ደግሞ የምናባክነው ኳስ ብዛት እኔ በጣም የገረመኝ እኮ እሱ እኮ ነው። ኩሳኖቭ አንተ ኩሳኖቭ ግን እኔ ሌላ ፍጥረት ነው መሰለኝ ሰውየው። እንዴ ነው የሚችለው እንዴ? ዲፌንሱ ተስተካክሏል። በቃ ግን ማለት ነው ሚስቱት ኳስ በጣም ዋጋ እያስከፈል ሴሜኒዮ ሚስቱት ኳስ እነ ፎደን መጨረሻ ላይ አትኑር የሳትኮ ኳስ እኔ በቃ አንበረከከኝ። ሆኔ ቢያንስ ቀደም ብላችሁ አግብታችሁ ማለት በሰላም መጫወት ትችላላችሁ። ጨዋታው ተረጋግቶ ማለት ነው 2 ነጥብ ከአርሰናል ጋር ከፈለክ እንደዚህም ቋጥር እንዲህ ብለህ አትምጣ። በቃ ከዚህ በላይ አይሰራም። አብቅቷል እሱ ነገር። ነገ ቋጥርብሃለሁ፣ አሳያለሁ። ስለሚቻል ገብተህ ታወጣዋለህ። እንችላለን። በስማ እኔ የምለው ጥያቄ ልጠይቃቸው። ሰከንድ ሃፊያ እንደዛ የሚወናበደው ሲቲ ከ2-0 ሁለታቻ ከ5-1 5-4 የሚወጣው ሲቲ የት ሄደ? እናንተ ስህተታችንን ነገሩን እኛ እየቀረፍ ነው እንመጣለን። ሲጀመር 4-5-1 ማለቅ የነበረበት ጨዋታ ሴሜኒዮ ቀረጣጥፎ ድላችንን በለው። ኳስ ይዞ በቃ ድሪብል ሲያደርግ አንደኛ ኤንድ ፕሮዳክት ፕራይም ዶኩን የሆነው ማለት ነው። ሃላንድ ማርያምን አታግባ። ለቲሙ የምሰጠው ጥቅም እኮ እየመጣ ሲከላከል ሲያወጣልን፣ ኧረ በስመ አብ ጨነቀኝ። ሰዓቱ በገፋ ቁጥር እኛ ስንቴ ካውንተር እንሄዳለን አንጠቀምበትም። ኤስኖሪ ደግሞ ዲፌንስ ላይ አንደኛ ማርያምን ይበልጥ ተሻሽሏል። ኳስ ስትይዝ ምናምን ኮንትሮል ስታደርግ ግንስ ፋይናል ሰርድ ላይ ሄዳ ልታገባ ምናምን ስትል 0 ግን ችግር የለውም ይስተካከላል። ሁሉም ዋናው ተከላካይ ነሽ፣ ዊንግ ባክ ነሽ። በቃ እሱን ነገርሽን እየተወጣሽ ነው። ማግባት የለብሽም ግዴታ። ኦራይሊ ተውት፣ ሁሉም ቦታ ኦራይሊ ሌፍት ባክ አጫውቶ ሚድፊልደር አጫውቶ አጥቂም አድርገው ፐርፎርም ያደርጋል። የዋንጫ ቡድን ይሄ ነው ያራዳ ልጅ። የዋንጫ ቡድን ይሄ ነው። በ2 ነጥብ አድርገነዋል። ነገ እስኪ ለንደን ደርቢ ያለብሽ ተወጫት እሷን ያራዳ ልጅ። ባይዘዌይ ከ1-2 ቴሌግራም ላይ የሚገርም ትኬት ታሳክተናል። ገብታዩ ፈንጠዝያ ብቻ መፈንጠዝ ነው። እዛ ቴሌግራም ላይ መቆዘም የለም። በተጫዋቾች ሬቲንግ እመጣለሁ። እስከዛ ቴሌግራም ተቀላቀሉ። ፒስ። ወይኔ ቋጠሩ፣ ወይኔ እንቅልፌን ብተኛስ። ጀማው እንዲህ አይነት አጓጊ ልብ ሰቀይ ጨዋታ እንደነበረ ተመልከቱ። ይወላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት። ይወላችሁ ሃላንድ እንዴት እንደሚሆን ተመልከቱት። ይወላችሁ ይሄ ሁሉ መልእክቱ ለኛ ነው፣ ለሌላ እኮ አይደለም እኮ መልእክቱ ለኛ ነው እየላኩልን ያለው። ይወላችሁ አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት ይወላችሁ ፎደን የሳቱን ኳስ አይታችሁታል። በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ያወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን። ኳስ ሰጥቶ መሸሽ አይደለም መከላከል አይደለም። ገብቷል። ኳሱን ትይዞና አታክ ነው የምታደርገው። ይሄው በቃ አሁን ዋንጫው የኛ ነው። ሴሌብሬሽናቸውን ተመልከቱ እያንዳንዳቸው ማለት ነው። ጋርዲዮላ እንዲህ ሲዘል አላየሁትም። እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቶታል መሰለኝ። ከምንም ጊዜው በላይ ነው ሲፈነጥዝ ማያዩ። ይሄው እንደ ጻድቅ ማለት ነው። ወይኔ ይሄ ጨዋታ የሆነ ነገር እናገኛለን ብዬ ጠብቄ ነበር። እኛ ኢታሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ እንወስደው። ኢታሃድ ላይ ሄደን 3 ነጥብ እንወስዳለን። እንዴት አባታቸው ነው የሚፈነጩት እናንተ? ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት። ወይኔ ሲቲ ገግሞ 2-1 በዛው ሰከንድ ሃፍ ተቀጥቅጦ ማለት ነው። ግን ቢቀጠቀጥ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገቡ አይመስሉም ነበረ። ምንም አንዴ ብቻ ተሞከረ። እሱም ዶላኑም አይሰማም እኮ ገባ፣ አይሰማም። ሃላንድ ራሱ ወደ ኋላ ተመልሶ እየተከላከለ ነበር። ማን ፊልሚያ ተፋለሙ ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ ሃፍ ማፈግፈጋቸው ነው። ያ ኖርማል ነው። ሰከንድ ሃፍ አንዳንዴ ያቻ ይደረግብሃል፣ አንዳንዴ ይገባብሃል፣ አንዳንዴ ደግሞ ይዘህ ትወጣለህ። ገባህ አይደል? ሊጉ እንደዚህ ሆኗል። ሊጉ እንደዚህ ሁለቱንም ሃፍ መደብደብ በጣም ከባድ ሆኗል አሁን በዚህ ሊግ ማለት ኒውካስል ዝም ብለሽ ተኛሻ አንቻድክ። ጎርደን ጀግና ናት። ኢላንጋ የሚባል ደደብ መሀይም ነው ያላጫወተ። ገባህ አይደል? ልክስክስ ኳስ ማቀበል ምናምን አይችል ማለት የሆነ ኳስ እኮ በቃ ዝም ብሎ የሚሰጥህ እኮ ያለቀለት ነበር ያለቀለት ማለት ያው ዱራኑማ ማለፍ ይጠበቅባል። እሱ ከባድ ነገር ነው፣ ግን ምንም ማድረግ አይቻልም። ነገ ያርሰናል ደጋፊ ከክለባችን ጎን እንደሆንን ማሳየት አለብን። ከክለባችን ጎን እንደሆንን ማሳየት አለብን። ተረዳችሁኝ አይደለ? እንዳትቀሩ። ፓርኪንግ አለ፣ የሰላት ቦታ አለ፣ የምታፈጥሩበት ቦታ አለ። ሁሉም ነገር ዘጋጅቷል። ብስራተ ገብርኤል አዶት እንዳትቀሩ። ዶሮዋን እንገነጣጠራታለን፣ እናፈጥርባታለን። ለክርስቲያን ወገኖቻችን ደግሞ የጾም ዶሮ አለ። እንዴት እንደተሰራ እንዳትጠይቀኝ፣ በ3 ነጥብ አሳይሃለሁ። ሲቲ አሸንፏል። ማን ሲቲ ሃራምቦል ጀመረ።
ሃራምቦል ጀመረ ሲቲ ምን ማለት ነው? ሰከንድ ሃፍ ላይ ኒውካስትል ብቻውን ነው የተፈጠፋቸው። እግዚአብሔርን ማለት ኒውካስትል በጣም ነው የምትችሉት እንዴ! እኔ እኮ ታውቆኛል፣ ሰከንድ ሃፍ ላይ ጎል እንደሌለው ታውቆኛል። እኔ ፈርስት ሃፍ ላይ 2-1 ሲያልቅ ኒውካስትል አንድ ካገባ ብዬ ነበር። ሰከንድ ሃፍ ላይ ማን ሲቲ በስማ እንዴት ነው እየተፈጠረ ያለው? ሃላንድ ዛሬ ሴንተር ባክ ነበር። ምንድን ነው ሙሉ ጨዋታውን ክሮሶቹን እንዳለ ብሎክ እያደረገ ነበር። የሰውዬ ጤነኛ አይደለም። ሮቦት ነህ አውቃለሁ፣ ግን እንዴት ነው እንደዚህ ያሁላ ኳስ ብሎክ የምታደርገው? ማን ጭራሽ አልቻሉም ኒውካስትሎች። ጆሊንተን ቀድሞ ያስፈልግ ነበር። ገባና ደበደባቸው፣ ህዝቡን እንዳለ ጨፈጨፈው። ማን ጆሊንተን በጣም ያስፈልግ ነበር። ጆሊንተን ቀድሞ ወይኔ ሲቲ 2-1 ማን ግን እንደማትችሉ አይቻለሁ። እናንተም እንደማትችሉ አይቻለሁ። ገባችሁ አይደለም? ሲጨንቃችሁ እንደምትከላከሉ ተመልክቻለሁ። ቀጣይ ጨዋታዎች ላይ በደንብ ይቋጠርባችኋል። ልጆች፣ የዛሬ አበቦች፣ የነገ ዋንጫ ባለቤቶች አልተቻላችሁም። እንግዲህ አልተቻላችሁም። ያው እኛም ቋጥር ብለን ነው እንጂ ጋርዲዮላ እንደሆነ የመጨረሻው ዙር ላይ ደውሉ ሲደወል እኮ የሚያከለው እኮ የለም። እናትክስ ብለን እኮ ነው፣ ዝም ብለን ያው ቋጥር ብለን እኮ ነው። ደግሞ ከፈላው ውጪ ሌሎቻችን በሻምፒዮንስ ሊግ ነው የምንጫወተው ተባለ። ምን ትላለህ እስቲ? ወያለው ሳሳበል እስቲ ንገረኝ እስቲ ምን ትላለህ? ሚዜዋ ፋሲል አላችሁ ወይ? አለ አተኙም ወይ? ኒውካስል 2-1 ተሸንፏል። አልፈርድበትም። ምክንያቱም ኒውካስል የገጠመው ማንቸስተር ሲቲን ብቻ አይደለም 18ቱን ቡድኖች ሸመላችሁ። ከአርሰናል ውጭ ያሉት 18ቱን ቡድን የማንቸስተር ሲቲ ደጋፊዎች ነበሩ። አለው አትችሉ ኒውካስሎች ባይዘው አትችሉ፣ ግን ባትችሉም አልፈርድባችሁም። እንዲሁም ደግሞ ኮንፈረንስ አትገባትም። ኤዲሃው ደግሞ ተባረራታለህ። ገነርስ አንድ ነገር ልንገራችሁላችሁ፣ አርሰናል ማለት ነው ፉክክሩ ከአንድ ቡድን ጋር ብቻ አይደለም፣ ከዓለም ሁሉም ቡድን ብትሉ ሰው ብትሉ ሁሉም አጌንስት አርሰናል ከኛ ተቃራኒ ናቸው። የኛን ውድቀት ነው የሚጠብቁት። ስለዚህ በዚህ ሰዓት ማለት ነው ኮስተር ቆፍጠን ብለን ማለት ነው ቡድናችንን በአንድነት መደገፍ አለብን። የምሬ ነው የምላችሁ። በቃ ጠላቶቻችን ብዙ ናቸው፣ ባናታቸው ደግሞ ማለት ይተከላሉ። ማንቸስተር ሲቲ አሸንፏል፣ በነጥቡ በ2 ሆኗል። ከነገ ጀምሮ ማለት ነው ቡድኔ ወንድ ነበር፣ ወንድነቱ እንዲቀጥል ነው የምፈልገው። በቃ አለቀ። ሜንታሊቲያቸውን ነው የምፈልገው። የኛ ቡድን ሜንታሊቲ ከተመለሰ አሪፍ ከሆነ ማለት ነው ሜዳው ላይ ሄደን እንገርፈዋለን። የምሬ ነው የምላችሁ። አትፍሩ፣ በቃ ተዋቸው። እንደው ትኩረት አናርግ እነዚህ ላይ ትኩረት ለክለባችን። በቃ 11 ጨዋታዎች ይቀራሉ። 11 የፍጻሜ ጨዋታዎች ለኛ። ግባና አውጣው ወያላ፣ ግባና አውጣው። 2-1 አለቀ። እንደዚህ ነው ፕሬሸር። ወይኔ ነፍሳችንን ሊያወጡት በመጨረሻ። ምን አይነት ያበደ ጌም ነበር። ለማንኛውም አሸንፈን ወጥተናል። ጌሙን ማኔጅ ያደረግንበት መንገድ በጣም ተመችቶኛል እና አርሰናል ውያላ መጣሁል። እንደዚህ ነው ሲቲ ዋንጫ አይቶ አሽትቶ ባይዞ ቀልድ የለም። እስከዚህ ሰዓት አስቀምጬ አስቋጥሬ ፍሬ እስኪፈርጥ ድረስ ቋጥረ ምንም የለም። ይሄ ነው ሲቲ። እንኳን ደስ አላችሁ ሲቲዘን። ይሄን ክለብ ይዘ ማለት ነው እኔ ጋር ፉክክር ከኔ ጋር ዋንጫ ታይትል ሬስ አያዋጣም። ማንም አዋቶት አያውቅም። ከኔ ጋር ታይትል ሬስ ሲጀመር ተፎካክሮ ማንም አሸንፎ አያውቅም። ማን ስለሆንክ ነው እኔ ጋር ታይትል ሬስ ተወዳድረህ የምታሸንፈው? በጣም ነው ደስ ያለኝ። ሃላንድ የሚገርም ጌም ነበር ያልኩህ። ኒኮ ኦሬሊ በጣም ክሬዲት ይገባዋል። ዶናሩማ በጣም ሁላችሁም ምርጥ ነበራችሁ። እናመሰግናለን። ይመቻችሁ። ሲቲ አሸንፏል። የኒውካስትል አባቱ ነኝ ስለ ያልሰማችሁ ሰዎች ይሄው አባትነቴን ለ3ኛ ጊዜ ዚህ ሲዝን አስቀጥያለሁ ማለት ነው። እስካሁን እየቋጠርክ የነበርክ ደጋፊ ከዚህ በኋላ ማወቅ ያለብህ ሲቲ ፈርስት ሃፍ ነው የሚጨርሰው፣ ሰከንድ ሃፍ ምንም በቃ። ስለዚህ ፈርስት ሃፍ ታያለ ጨዋታውን ገብተህ መተኛት ነው ያለብህ። ኤቭሪ ታይም የሲቲ ደጋፊዎች እነግራችኋለሁ፣ ሲቲ ኳስ ለቆ ከተጫወተና ለተቃራኒ ቡድን ኳስ ሰጥቶ ከተጫወተ ሲቲ በጣም ውጤታማ የመሆን እድል አለው። አድቫንቴጆቹን ልንገራችሁ። አንደኛ ነገር የተተፋ ኳስ ያገኛል። በረኛ የሚተፋቸው ተጫዋቾች የሚተፋቸው የሚሳሳቱት ኳሶች ማግኘት ይችላል። ተረዳኝ። ተጫዋቾቹ አይደክሙበትም። ካውንተር መሄድ ይችላል። ፕሬስ ሲደረግ ተቀብለው መቀበል ብቻ ነው የኛ ስራ። ገባ? ዲፌንስ ላይ በጣም አሪፍ መሆን ብቻ ነው የኛ ስራ። ኳስ ሰጥተህ ስትጫወት ከዛ በኋላ ካውንተር ትሄዳለህ። ኳስ ይወጣል፣ የእጅ ኳስ ይገኛል። ብዙ አድቫንቴጆች አሉት እና ሲቲ ይህንን ነገር ከተጠቀመ ሁሌ ውጤታማ ይሆናል። የሊቨርፑል ጨዋታ ላይ ነግራችኋለሁ።
የዛሬው ዊን የተገኘው በዚህ ምክንያት ነው። ኒውካስትል ኳስ ይዞ ተጫወተ፣ ሲቲ ሲቀጠቅጥ አደረ። ኒኮ ኦራይሊ ምን አይነት ተጫዋች ነው? አይ ቲንክ ላይክ እኛ ራይት ባክ አሪፍ ቦታ አለው ለሱ ብለን አስባለን እንጂ በጣም ሚድፊልደር በጣም ተመችቶታል። ዲፌንሲቭ ሚድፊልደር በጣም ተመችቶታል። ዱድ ይሄ ተጫዋች ማለት ነው በጣም ገና ትልቅ ቦታ ደርሶ ማየት እንችላለን። ሹት አለው፣ ቴስታ ይሞክራል፣ መከላከል ይችላል፣ መሮጥ ይችላል፣ አሲስት ማድረግ ይችላል። ከዚህ በላይ ከአንድ ተጫዋች ምን ትፈልጋለህ? ይሄ ተጫዋች ገና ሲቲ ውስጥ ብዙ ነገር ያሳየናል ብዬ ተስፋ አደርጋለሁ። በዛሬው ጨዋታ ሃላንድ እና ማርሙሽ አጥቂዎቻችን አሲስት አድርገው መውጣት ችለዋል። ይመቻቸው። ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉት፣ ፎሎ ማድረጋችሁን እንዳትረሱ። ሲቲዝንስ አካውንት የተመቷል፣ አደራ ለእናንተ ሰጥቻለሁ። ይመቻችሁ። ኮንግራ ሲቲ ኒውካስትልን 2-1 በሆነ ውጤት አሸንፏል። ሲጀመር ብዙ አመት ኳስ ያየ ሰው ይህን ጨዋታ ሲቲ በኒውካስትል ይጥላል ብሎ አይጠብቅም። ያው ምናልባት ተአምር ከተፈጠረ ብሎ ነበር፣ ግን ተአምር አልተፈጠረም። አሁን የአርሰናል ደጋፊዎች ገብታችሁ ታጥባችሁ ለጥ በሉ። በቃ ምንም ልንረዳችሁ አንችልም። የኛ ቋጠሮም ሰርቷል፣ 2 ነጥብ ሆኗል። እሺ አሁንስ ምን ትሉ ይሆን? በቃ ምን ትሉ ይሆን? በዛሬው ጨዋታ እንግዲህ ኦራይሊ የሚገርም ፐርፎርማንስን ያደረገው 2 ጎል አስቆጥሮ የሚገራርሙ ጎሎች። የመጀመሪያው ጎል በግራ እግሩ ከፔናልቲ ቦክስ ጫፍ አካባቢ ጸዴ ጎል አስቆጠረ። እንዲሁም ደግሞ ሁለተኛው ጎል ሃላንድ ያስለመደን አይነት ሄዲንግ ነው ያገባው። በቃ የሚገርም ጎል አገባ። ሃላንድ ደግሞ አሲስት አደረገ ማለት ነው። በኒውካስትል በኩል አንድ ጤነኛ ተጫዋች የነበረው ሃል በጣም አሪፍ ፐርፎርማንስ ነበር እያደረገ የነበረው። ከእንግዲህ ነገ ደግሞ ቶተናምን ባናምናትም ቢያንስ ከአርሰናል ጋር የሆነ እንድትፍጨረጨር እንቋጥርላታለን ማለት ነው። ምንም ማድረግ አይቻልም። ማንቸስተር ሲቲ የዋንጫውን አንዱን ጆሮ ይዟል። አርሰናል እንግዲህ በወዝ በላብ ሰርተ ብላ ተብሏል። ያው የነጥብ ልዩነቱ በ2 ሆኗል። ይሄንን ማንቸስተር ሲቲ አለማድነቅ አይቻልም። በተለይ ከምሬን ነው የምላችሁ። ምን አይነት ፈርስት ሃፍ ነው! ሰከንድ ሃፉን ተውት በቃ። ማንቸስተር ሲቲ ሰከንድ ሃፉን ያው ማስቆጠር የሚችልባቸው እድሎች ነበሩ፣ ግን እንደ ፈርስት ሃፉ አልነበረም ጨዋታው። ኦሬሊ ምን አይነት ተጫዋች ነው! ኒኮ ኦሬሊ ምን አይነት ተጫዋች ነው! እኔ 2ቱን ጎሎች ያስቆጠረበት መንገድ እጅግ በጣም የሚያምሩት ዋው እጅግ በጣም የሚያምር ጎል ነበር። 2ቱንም እንግዲህ ኦሬሊ ያስቆጠረው። አርሰናል እንግዲህ ሰርተ ለፍተ በላብ ብላ ተብሏል። ከዚህ በኋላ እንግዲህ 50-50 ነው ቻንስ ያላቸው ማለት ነው። አርሰናል እና ማንቸስተር ሲቲ ዋንጫውን አሸንፎ ለማንሳት ያላቸው ቻንስ፣ ቀሪውን ጨዋታ ለማሸነፍ 50-50 አላቸው። እንግዲህ አርሰናል ነገ ይጫወታል። ይመቻችሁ። ለማንኛውም ሲቲዝን አትበላትም። አሁን የፈጠነ ትወጣለህ፣ እግርህ ምናምን ታጥበህ ቀጥ ብለህ ተኛ ማለት ነው። ወይኔ ምን አይነት ምሽት ነው! በራስ በገዛ ውጤት አትታመንም። እንዲህ ምንድን ነው? እኛ እንኳን ለመዝናናት ነው ኳሱን እየተመለከተን የነበረው። ሙሉ የአርሰናል ደጋፊ ቁጭ ብሎ የሲቲን ጨዋታ በ7 ሰዓት ምን አባት ትሰራለህ አንተ ሰውዬ? እና ደግሞ ከበርንሌ ጨዋታ በኋላ በእኔ ቪዲዮ የሰራችሁ 17 ነው 18 ሜንሽን ቪዲዮ ነው ያየሁት ማለት ነው። ታይም ራሱ ያለኝ ይመስላል። ለእናንተ ግድ የሚሰጠኝ ይመስላል። እንደዚህ አይነት ነገር ስላረጋችሁ ግድ አይሰጠኝም አባቴ። ቶተንሃም ሲለጥፍሽ ደግሞ ምን አይነት አረጋገጥ እንደምረግጥሽ በደንብ አድርጌ ያሳይሻለሁ ማለት ነው። ሲቲ፣ ሊቨርፑል፣ ቸልሲ፣ ማንቼ ባሉበት ዋንጫ ታይም ዋንጫ ቡድን አይደለም። መልካም ምሽት። ግባና አውጣው። የቋጣሪው ማህበር ኮፒ ሊንክ ያደረከ ቪዲዮ ታደርስልኛለህ ማለት ነው። ፈላው አስጨነከኝ እኮ እግዚአብሔርን አስጨነከኝ። ምንድነው በሰላም አሸነፋት በጣም እንዴ? ምንድነው ኳስ ምስቱት? ኧረ ይስታል። የሲቲ ተጫዋቾች ኧረ ይስታሉ። ክሊኒካል ሁኑ። የዋንጫ ቲም እንደዚህ ኳስ እየሳተ እያሳቀቀ መኖር አይቻልም። ጋርዲዮላ ከመጀመሩ እንደዚህ ፈሪ ኳስ ምጮ የጀመርከው ያው አሸንፋን አያገባኝም፣ ግን በጣም አሳቀቀኝ። ተሳቀቅኩ፣ እስከ 7 ሰዓት ተሳቀቅኩ። በቃ ገለጨው ማሸነፍ ትችል ነበር። ለነገሩ አንተ ምን አደረክ? ተጫዋቾች ናቸው ኳስ የሚስቱት። ለማንኛውም ተሳክቶልናል ወይ ያለው ዛሬ ተቃጥላል። ነገ ደግሞ ሚኮስ ፐርስ ያቃጥላል። ነገ ሚኮ ራሱ ያቃጥላል ማለት ነው። ትችላለህ፣ ጎረቤቴ ታቆራኛለህ። እተማመንብሃለሁ፣ በቃ እተማመንብሃለሁ። ደረጃ ሰንጠረዡ ወደ 2 ዝቅ ብሏል። አሁን አፍንጫ ስር መጥቶ እየተነፈሰ ነው። አንገትን አንቆ እየጠበቀ ይገኛል። ነገ ትላለህ፣ ከዛ እንጠሮጦስ ትወርዳለህ። ሚዜ ራሱ እንዳትሆን ነው የምናደርግ። አንተ ሚዜውንም እንቀይራለን። ሲቲ ተመልሷል። ከሞን የቋጣሪው ማህበር እንኳን ደስ አለን። ቢስሚላ የፔፕ ጋርዲዮላ ማንቸስተር ሲቲ ኒውካስትልን 2-1 በማሸነፍ ከሊጉ መሪ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። እንግዲህ ከዚህ በኋላ ስራው የፔፕ ጋርዲዮላ ነው።
እንደምታውቁት እንግዲህ አርቴታና ልጆቹ ሲቲን በግድ ጋብዘውታል ወደ ዋንጫው ፉክክር እንጂ እኮ ዛሬ ሲቲና በአርሰናል የዋንጫ ፉክክር ማውራት አልነበረብንም። በዚህ ያህል ጠባብ የነጥብ ልዩነት ማውራት አልነበረብንም። አርሴናል ያንን ቻንሱን መጠቀም ስላልቻለ፣ ጋፑን በጣም ማስፋት ስላልቻለ አሁን እንግዲህ አርቴታ በግድ ፔፕን ና ብሎታል። ፔፕ እንግዲህ ከዚህ በኋላ መቼም ወደኋላ ይላል ብለን አናስብም። ምክንያቱም ከዚህ በፊት ያሳየን እሱ ስለሆነ አሁን የሚፈጠሩ ወደፊት አናውቅም። አርቴታ እንደዚሁ ሰርቫይቭ አድርጎ ዋንጫውን ሊያነሳ ይችላል እኮ ግን እስከዛሬ ባለው ነገር ደግሞ የምናውቀው ወደ ከኋላ መጥቶ ዋንጫ የሚያነሳው እያየነ የነበረው አይናችን ያየው ፔፕን ስለሆነ የዓለማችንን ምርጡ አሰልጣኝ ነው። እንደምታውቁት የዓለማችን ምርጡ አጥቂም አለው። ደግሞ ሮድሪ ደግሞ ከጉዳቱ በኋላ በጣም ጥሩ አልነበረምና አሁን ደግሞ አሪፉ ሮድሪ እያየን ስለሆነ ስኳዱም አሪፍ እየሆነለት ነው። የአሰልጣኙ አቅም ተጨምሮ አስጊ ነው የሚሆነው። እንግዲህ አርሰናል ደግሞ እንደምታውቁት ከስሩ ሲከተለው መንበጫበጭ የጀመሩ እያያችሁ ነውና በተከታይ ነጥብ እየጣሉ ነውና በዛው ከቀጠሉ ይሄን እድሉን አርቴታ ፔፕ ጋርዲዮላ አይጠቀም ብሎ ማሰብ ሞኝነት ይመስለኛል። ግን ከባድ ጫና ነው አሁን አርቴታና በልጆቹ ላይ የተጣለው። ዛሬ ጣፋጭ ድል ነው ሲቲ ማስመዝገብ የቻለው። ጨዋታው ካለቀ በኋላ ራሱ ብታዩት ዋንጫ ያሸነፉ ነው ይመስሉት። የሚገርማችሁ ኒውካስትል ጋር የተጫወት 2-1 እየመሩ 3ኛ 4ኛ ጎል ለማስቆጠር ነው ሲጫወቱ የነበሩት። ልጆቹን አይታችሁታል። በቃ አሁን ኦራይሊ እንዴት እንዳደረገው እና ፔፕ እንደዚህ ነው እንግዲህ የማቴሪያል እጥረት ነው እንጂ የዓለማችን ምርጡ አሰልጣኝ ነው። ለሲቲ በጣም ጣፋጭ ድል ነው። ለአርሰናል እና ለልጆቹ ለተጫዋቾቹ በጣም ጫና ነው። እስቲ ለማንኛውም የተሰማችሁን ኮመንት ላይ ያስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ጋርዲዮላ ሲጀመር ቀመረኛ ነው። አርቴታን ሲያስተምረው አጀማመር እንጂ አጨራረስ አላስተማረው። ለዛ ነው ሁሌ ገረድ ሚዜ እያደረገው የሚቀጥለው። ምን ጠብቀሽ ነበር? ሲቲ ነው። ኒውካስትል ደግሞ ያላቸው ሪከርድ በጣም መጥፎ ነው። ምን ጠብቀ ነበር? ዛሬ ጨራሽ ሃላንድ ነው ቺፕ ምናምን አድርጎ ጎል የሚያስቆጥሩትና አሳቆን ነበር ለትንሽ ደቂቃ። ግን ሲቲ ነው። ከዚህ በኋላ ያሉትን ጨዋታ አቻ ይወጣል ብዬ ራሱ ማልጠብቀው ቲም ነውና ተስፋ ቁረጭ። ነገ ጨራሽ እንዳጥይ ፍሪ እሱ። በዛሬው ጨዋታ የፔፕ ጋርዲዮላ ሰራዊት ነበልባል ነበሩ። ከነዛ መካከል ደግሞ በጥር የዝውውር መስኮት ወደ ሲቲ የመጣው ማለት ነው ጉዌን አለማድነቅ በፍጹም አይቻልም። ምን አይነት ኮንፊደንስ ነው! ከጀርባ በረኛ ብቻ ኖሮ ለሁለት ተጫዋቾች ምንም አይነት ርህራሄ የሌለው ኮንፊደንስ። እኔ እንደዚህ አንተ ምን ጉድነ ነው የጤናውን የሳተ ተጫዋች ጋርዲዮላ እፍን ነው የመጣው። ይምጣ ያስፈልጋል። እንዲህ እኔ ዛሬ ከሁሉም በላይ የጋርዲዮላ ኳሊቲ ነው የታየኝ ከየትኛውም ተጫዋች በላይ ማለት እጅግ በጣም አስገራሚ ነበረ ነው የምልህ። ሃላንድ ዛሬ በጣም ልዩ ነበረ። በርናንዶ ሲልቫ፣ ሮድሪ ምን አለፋ ያራዳል። ቸርኪ ተቀይሮ ከገባ በኋላ ሊንክ አፕ አድርገው የሚወጡበት መንገድ ማለት ነው ምን አለፋ ምን አይነት ቢልድ አፕ ነበር መሀል ሜዳው ላይ ስንመለከት የነበረው ነው የምልህ። ከኒውካስትል በኩል ማሊክ የሆነው ምን አይነት ተከላካይ ነው! አንተ ደግሞ ከየት ነው ያመጡት? የሚገርም ተከላካይ። ምን አለፋ በጣም ቆንጆ ጨዋታ ነው የተመለከትነው። ፔፕ ጋርዲዮላ ከባድ የራስ ምታት ሚካኤል አርቴታ ላይ እያሳደሩ እያለፉ ነው የሚገኙት ማለት ነው። በጣም ቆንጆ ፕሪሚየር ሊግ ከዚህ በኋላ የምናይ ይሆናል ማለት ነው። ነገ አርሰናል ደግሞ እንደምንም ታግሎም ቶተንሃምን ማሸነፍ የሚችል ደግሞ ከሆነ የበለጠ ፕሪሚየር ሊጉ እያበበ የሞቀ የሚሄድ ይመስለኛል ማለት ነው። ያራዳ ልጆች እስቲ ሐሳብ አስተያየታችሁን የእናንተንም ኮሜንት ላይ ቁጭ አድርጉት። በደም ሼር ኮፕሊክ ይደረግ። አዳዲስ ሰዎች ደግሞ ፎሎ በማድረግ ስፖርታዊ መረጃዎች ማግኘት ትችላላችሁ። ይመቻችሁ። እሺ ፋሚሊ፣ አንድ ማወቅ ያለብን ነገር ቢኖር ሲቲ ጀግኗል፣ ቆርጦ ተነስቷል። እኛም ቆርጠን መነሳት አለብን። ነገ ዶሮዋን ብልትልትልትልት ታርገናት የምንፈልገውን አርሰናል አግኝተን በራሳችን ብርታትና በራሳችን ጥንካሬ ዋንጫውን እንደምናሳካው ማወቅ አለባቸው። 19 ክለቦች እኛ ላይ ይቋጥራሉ። እኛ ግን ማንነታችንን አሳይተን የሊጉን ዋንጫ ማንሳት ምን እንደሆነ እናሳያችኋለን። እኛ አርሰናሎች ነን። 1-1000 እንበቃችኋለን። ይመቻችሁ። መልካም አዳር። የገነርሱ ደጋፊ እንዳይደብራችሁ። ታዲያ ይህን ቪዲዮ ለሁሉም ለመድፉ ቤተሰብ ሼር ታረጋላችሁ። መልካም አዳር። ይሄንን ነው የሲቲ ሜንታሊቲ ስንል የነበረው። ይሄ ሜንታሊቲ እኮ ሲቲና ፔፕ እንዳላቸው እኮ ነጋሪ ያስፈልጋቸው የታወቀ ነው። የሲዝኑ መጨረሻ ላይ ጋፕ ከሰጣቸው ክሊክ እንደሚያደርጉት የታወቀ ነው። ኦራይሊ አንተ ምን አይነት ተጫዋች ነው? ልጅ ስለ ሌፍት ባክ ሆኖ ሃላንድ ባለበት ብቻውን ያሸናፊ 2 ጎል አግብቶ ዘግቶ ወጣ። ጌሙ ይችላል። የሚገርም ሲዝን እያሳለፈ ነው። የዛሬው ደግሞ ይለያል።
ይለያል። ማን ኦፍ ዘ ማች ነበረ ብቻውን የገጨው ሄዲንግ ግን ኒውካስል ይደደብ ነበሩ። ገባ እንደኛው ሌላ የሚገጭ ተጫዋች ማንም ማርክ አላደረገው። ማንም ብቻውን ሰጣቸው። አርሰናል ጋፑ 2 ሆኗል። ምን አይነት ያበደ ሲዝን ልናይ እንደሆነ እየታየኝ ነው። እንዴ ነው ካልም ትሆናላችሁ ወይስ እንደተናበራችሁ ትቀጥላላችሁ? ሜዳ ውስጥ ምን ይሆናል? ባፋችሁማ ተረጋግተን ቀጣዮቹን ጨዋታ እናሸንፋለን ነው የምትሉት፣ ግን ሜዳ ውስጥ ነው የምናየው። እሱን ነው የምናየው። ግን ያበደ ሲዝን እንደሚሆን ምንም ጥርጥር የለውም። ማንቸስተር ሲቲ ከመድፈኞቹ አርሰናሎች አንገት ስር መተንፈሱን ጀምሯል። በይፋ የእንግሊዝ ፕሪሚየር ሊጉ የዋንጫ ፉክክር ተመልሷል ማለት ይቻላል። በ27ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የኤዲሃውን ኒውካስልን ዳር ላይ ያስተናገደው የፔፕ ጋርዲዮላ ማንቸስተር ሲቲ 2-1 በሆነ ውጤት በማሸነፍ ነው ጣፋጭ የሚባል 3 ነጥብ ማስመዝገብ የቻለው ማለት ነው። እንደሚታወቀው መድፈኞቹ አርሰናሎች ነጥብ መጣላቸውን ተከትሎ ማንቸስተር ሲቲ በ2 ነጥብ ብቻ እንግዲህ በማጥበብ 56 ነጥቦችን በመያዝ ሁለተኛ ደረጃ ላይ ተቀምጧል። መድፈኞቹ አርሰናሎች 58 ነጥቦችን በመያዝ ከማንቸስተር ሲቲ በሁለት ነጥብ ከፍ ብሎ አንደኛ ደረጃ ላይ ተቀምጧል ማለት ነው። ጨዋታው ፈርስት ሃፍ በጣም ቆንጆ ነበረ ማለት ይቻላል። የተለያዩ የውጤት ለውጦችን እንዲሁም ደግሞ አስደናቂ የሆኑ እንቅስቃሴዎችን የተመለከተንበት ሃፍ ነበረ ማለት ይቻላል። በመጀመሪያው አጋማሽም ማንቸስተር ሲቲዎች በኒኮ ኦሬሊ አማካይነት ቀዳሚ መሆን ችለው ነበር 14ኛው ደቂቃ ላይ ማለት ነው። ከዛ ኒውካስሎች በሊሳል አማካይነት 22ኛው ደቂቃ ላይ ጎል አስቆጥሮ ጨዋታቸው ሆኖ ነበረ። በድጋሚ ማንቸስተር ሲቲዎች ራሱ ኦሬሊ እንግዲህ 27ኛ ደቂቃ ላይ ጎል አስቆጥሮ 2-1 ጨዋታው ማድረግ ችሎ ነበር ማለት ነው። 3ቱም ጎሎች የተቆጠሩት ፈርስት ሃፍ ነበር። ኒኮ ኦሬሊ ዛሬ ኤርሊንግ ብሮት ሃላንድን ሆኖ ነው ያመሸው ማለት ቢባል ማጋነን አይመስለኝም። ጨዋታውን በዛ ውጤት ተጠናቋል ማለት ነው። ማንቸስተር ሲቲ ይህንንም ተከትሎ በይፋ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል ማለት ነው። ሰከንድ ሃፍ ላይ ሞር ጥንቃቄ ወስደው እንግዲህ የካውንተር አታክ እድሎችን ነበር ለመፍጠር ሲሞክሩ የተመለከትናቸው ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። አሁን ፍሩ ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግን ዋንጫ ከፍ አድርጎ ሊያነሳ ይችላል። ይህ የሚሆነው ግን የእንግሊዝ ፕሪሚየር ሊግ ብቻ ሳይሆን የወቅቱ የዓለማችን ቀበቶ ያሰረው ወንዳ ወንዱ ቡድን ዘ ገነርስ ከሌለ ብቻ ነው። ይህን ካልኳችሁ ጨዋታው ላይ የታዘብኩትን አንዳንድ ነገር ልንገራችሁ። ኦራይሊ የሚባለው ተጫዋች በቀኝ ኪሱ 5 ሻምፒዮንስ ሊግ በቀኝ ኪሱ 5 ፕሪሚየር ሊግ የያዘ የ35 ዓመት ቁምጠጥ ያለ እግር ኳስ ተጫዋች ነው የሚመስለው። ማቹር ብስል ያለ ማለት ምን አይነት ተጫዋች ነው ማንቸስተር ሲቲ ያለው? የምሬ ነው የምላችሁ፣ የሚያስቀና ተጫዋች። ማርክ ጉሂ ምን አይነት ዲፌንስ ነው? ምን አይነት ተጫዋች ነው ያስፈራው? ኤርሊንግ ሃላንድ ዛሬ ያግባ እንጂ የሚገርም ዲፌንስ በጥልቀት የተመለሰ ዳናሮማ የሚገርም ግብ ጠባቂ የምሬን ነው የምላችሁ። ሴሜኒው ፕለስ ምን አይነት ኪፓሶችን ነበር ሲያሳየን ነበር። በጣም ኮምፓክት በሆኑ በጣም ሶሊድ በነበረው የኒውካስል የተከላካይ ክፍል ውስጥ ኪፓሶቹ የሚገርሙ ነበሩ። ስጋቴን ልንገራችሁ፣ ማንቸስተር ሲቲ ሰከንድ ሃፉን ማስተካከል አለበት። ሁለተኛ አጋማሹን በጣም ማስተካከል አለበት። ሌላው የሚሸነፍ ቡድን ነው፣ ነጥብ የሚጥል ቡድን እንደሆነ ተመልክተናል። ዛሬ ማንቸስተር ሲቲ ቤስት ሆኖ ምርጥ ጨዋታ ሳይሆን ማሳየት የነበረበት ጨዋታውን ጫናውን ተቋቁሞ 3 ነጥቧን ይዞ ብቻ ነበር መውጣት የነበረበት። ያን ደግሞ በሚገባ አሳክቷል። ጌሙን ማኔጅ ያደረገበት መንገድ ራሱ በጣም አስገራሚ ነው። 4 ደቂቃ ሲጨመር ሲቲ ግን ጭራሽ ማጥቃት ጀምሮ የእጅ ሲወረወር 4 ደቂቃው ያለቀው። ቆንጆ ጌም ማኔጅመንት፣ ቆንጆ 3 ነጥብ፣ በጣም ጥሩ ውጤት ነው ያስመዘገበው ማንቸስተር ሲቲ። ዘ ገነርስ አሁንም የ2025-2026 የእንግሊዝ ፕሪሚየር ሊግ ዋንጫ መዳፉ ላይ ይገኛል። አንድ ጊዜ ከመቀመጫችሁ ብድግ ብላችሁ ለዚህ ልጅ ልታጨበጭቡለት ትችላላችሁ። ልጁ ማለት ነው ፉልባክ መሆን ይችላል፣ ሚድፊልድ መሆን ይችላል፣ ዊንገር መሆን ይችላል፣ ሁሉን ነገር መሆን ይችላል። የሚገርም ያበደ መቸው ወያላ ነገ ቶተናም ሲለጠልጣችሁ ከላይ ቁጭ እንላለን መተን። ሲቲዝኖቹ በሊግ መሪዎቹ መድፈኞቹ አርሰናሎች የቀረበላቸውን የዋንጫ ፉክክር ጥሪ በአግባቡ ተቀብለዋል። መድፈኞቹ አርሰናሎች ከወልቭስ ጋር አቻ ከወጡበትና ነጥብ ከጣሉበት
እጅግ ያልተጠበቀ ጨዋታ ማግስት ሰማያዊዎቹ ማንቸስተር ሲቲዎች ኒውካስልን በሜዳቸው ኤቲሃድ አስተናግደው 2-1 በሆነ ውጤት ማሸነፍ ችለዋል። ከሊግ ቁንጮቹ መድፈኞቹ አርሰናሎች ጋር ያላቸው የነጥብ ልዩነትም አሁን ላይ ወደ 2 ጠቧል። በዚህ ሰዓት የዋንጫ ፉክክሩ ደርቷል። በቀጣይ ምን ይፈጠራል የሚለው እጅግ ያጓጓል። ኒኮ ኦራይሊ ማንቸስተር ሲቲዎችን ከአንድም 2 ጊዜ መሪ አድርጎ አሸናፊ አድርጓቸዋል። ውሃ ሰማያዎቹ ጠንካራ ተፎካካሪዎቻቸውን ኒውካስሎችን በአካዳሚ ፍሬያቸው ኒኮ ኦራይሊ 2 ጎሎች ታግዘው ድል ነስተዋል። ስለ ማንቸስተር ሲቲው የምሽቱ ድል እንደዚሁም ስለ ዋንጫ ፉክክሩ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አህለን ወሳህለን ያውያላ አሰላሙ አለይኩም። በእኩለ ሌሊት አርጋ ወራሽ ሲቲ ቢን ሲቲ መጥቶልሻልና እባክሽን በአክብሮት ቦታ ትለቂ። ሊጉ ለእንዝላል ቡድን አይሆንም። የትም አዝረክርከሽ በጣልሹ ነጥብ ዋንጫ የሚነሳበት ሊግ አይደለምና እባክሽን ሊጉን በክብር ትለቂልን። ነገ በጭንቀት ትጫወቺ ዘንድ ካሁኑ በሲቲ ጨዋታ ጀባ ብለንሻል። ሚኮ አለንልሽ ሚኮዬ፣ ነገ ብቻሽን አይደለሽም። ውጤት አስጠብቆ መውጣት ማለት ይሄ ነው። እንዲህ ነው ውጤት አስጠብቀ የምትወጣው። ሊያውም እኛ 2-0 እየመራን አልነበረም። 2-1 የነበረ ጨዋታ ሀፍታይም የጨረስነውን ጨዋታ ነው ውጤት ገለን ይወጣል። ኒኮ ኦራይሊ ምን አይነት ፐርፎርማንስ ነው ከሱ ስጀምር ማለት ነው። በቃ የአካዳሚ ፕሌየር እንደዚህ ባንዴ አፕግሬድ አድርጎ ማለት ነው እንደዚህ ለቲምህ አሸናፊ የሆኑ ጎሎችን እያገባ ማን ኦፍ ዘ ማች እየሆነ ሲወጣ አሁን ይሄ መደነቅ ያለበት ነው። ስታር ቦይ ምናምን ልትል የምችለው እንደዚህ አይነት 21 ዓመቱ ነው ገና። ቀጣይ ደግሞ ዲፌንሳችን፣ እኔ በዲፌንሳችን እንደምተማመነው በምንም አልተማመንም ብያለሁ። ከጨዋታ በፊት በሰሩት ቪዲዮ አይገባብንም ብዬ ነበር። ያቺ እድል ጎል ገባችብን። እንደምንም ተንቸፋችፎ አገቡ። ግን ኧረ ጉይ በስማ ኧረ ምን አይነት ሳይኒንግ ነው! በእግሩ ማጮት ይችላል፣ ድሪብል ማድረግ ይችላል፣ ፓስ ማድረግ ይችላል፣ መከላከል ይችላል። ምንም የማይችለው ነገር አለ። ሰከንድ ሃፍ ላይ ምን ብዬ ነበር? ይግባ አልኩኝ። ኩሳኖቭ ይግባና ያዩት በቃ ፔስ ላይ እንደማንገናኝ በፔስ ነበር በጣም አታክ ሲያደርጉ የነበሩት። ግን አሳየናቸው። 2 ነጥብ ይሆናል ብዬ ነበር። አትቋጥሩ አልኩ። እኛ ማለት ነው እንደዚህ እስከ 7 ሰዓት አስቆይተን እናስደብርሃለን። 2 ነጥብ ብቻ ሆኗል። ነገ ከቶትናም ነው። ኢማጅን ማለት ነው ኢማጅን ምን ያህል ፋምብል እያደረጉ እንደሆነ። ግን እኛ ዊኒንግ ሜንታሊቲ የሚባል ነገር አለ። ይህን ጌም አሁን በጣም ይከብደዋል ሲባል የነበረ ጌም ነው። ግን ሙሉ እምነት ነበረኝ ነጥብ እንደማይጥል። አዝናናቸው ነው የምልህ። በቃ ፈርስት ሃፍ እንደው ብዙ ኳስ አትኑሪ ያን ኳስ ዋጋ የሚያስከፍል ኳስ ነበር ያን ኳስ የሳተው። ግን ምንም ቢሆን ነጥባችንን አስጠብቀን ወተናል። 2 ነጥብ ብቻ ሆኗል። ነገ ዘና ብለን ነው የምንቋጠረው ማለት ነው ደስ እያለን። ምክንያቱም አሁን እጃችን ላይ ነው ያለው ዋንጫው። ገዳይናና መጥቶልሃል ገዳይ ያረዳይ ሮድሪ ሲመለስ ማንቸስተር ሲቲ መሊ። በነገራችን ላይ ይሄን ነው ስላችሁ የነበረ ግግም ብለህ ጨዋታዎችን ባለው ውጤት እያሸነፍክ የምትሄደው ከ26 ከ27ኛ ሳምንት በኋላ ነው እንጂ ገና መጀመሪያው ሳምንት ጀምራ በገገመው እያሸነፍክ 38 ሳምንት አትጓዝም። ማንቸስተር ሲቲ ኒውካስትልን በማሸነፍ ከአርሰናል ጋር ያለው ልዩነት በ2 ነጥብ አጥቦታል ማለት ነው። ከዚህ በኋላ ያሉትን ጨዋታዎች በእርግጠኝነት ነው የምነግርህ 6 ነጥብ እንኳን አይጥልም ማንቸስተር ሲቲ ማለት ነው። እኔ መቆ ማንቸስተር ሲቲ ይሄ ነው እስካሁንም ሰውራልት የመጣው ማንቸስተር ሲቲ ይሄ ነው ማለት ዋንጫውን ቆንጆ አድርጎ ይበላዋል። ሄና ይችላል፣ ማንቸስተር ሲቲ ይችላል፣ ሮድሪ ይችላል። ሴሜኒዮ ግን ማለት ነው ኦቨርሬትድ በስማም ገገመ የሆነ ተጫዋች ማለት ገገም። እሱ ባይኖር በዚህ ጨዋታ ማለት 3 እና 4 ጎል ለምን እንዳልቀየረው ሁሉ ሲያበሳጭኝ ነበር ማለት። ለማንኛውም ይመቻችሁ። ሰላም ደሩልኝ እስቲ ደጋፊዎች ዩናይትዳውያን። የሚገርም ቋጠሮ ነበር። ይመቻችሁ። ወያሊያንስ አተኙም እናንተ እኮ አታፍሩም። ቁጭ ብላችሁ እየቋጠራችሁ ይሆናል። ያንተ ፍሬ ከ19 ክለብ ፍሬ ይበልጣል። ቁጭ ብለን መቋጠረው ለምንድን ነው 19 ክለብ ሁሉ አርሰናል የሚባል ክለብ የሚጠላው? በአንተ ምክንያት፣ በነፍጫላው የአርሰናል ደጋፊ ምክንያት። ነፍጫላ እግር ኳስ የማያቅ መሀይም ደጋፊ ማለት የአርሰናል ደጋፊ ነው። ለዚህ ነው የ19 ክለብ ደጋፊ አርሰናል የሚባል ክለብ የሚጠላው። አምና ከሊቨርፑል ጋር ለዋንጫ እየተፎካከርክ እኔን ስለምጠላኝ እኔ ማንቸስተር ዩናይትድን ስለምጠላኝ ሊቨርፑል ይብላው አርሰናል ኤፍሲ ክለቤ ከሚበላው ሊቨርፑል ይብላውና ማንቸስተር ዩናይትድ ይበለጥ ብለህ ስታስብ ነፍጫላ የማታስብ ደጋፊ እንደሆንክ ስላሰብኩኝ ለጎረቤቴ ቋጥራለሁ። ለጎረቤቴ ለሲቲ ቋጥራለሁ። አልተኛም። አንተ ነፍጫላ ደጋፊ፣ የአርሰናል ደጋፊ በዓለም የሚጠላ እግር ኳስ የማያውቅ ነፍጫላ ደጋፊ ነው። ለዚህ ነው ሁሉም የሚቋጠርባችሁ።
ያንተ ፍሬ ከ19ኙ ክለብ ፍሬ ይበልጣል። ቁጭ ብለህ ታድራታለህ። ዘንድሮ ቅስምህን ነው የምሰብረው። ሜይ ላይ ግንቦት ላይ እንገናኝ። ከሀገር ብን ብለህ እንድጠፋ ነው ማድረግ። እንድጠፋ ለ3 ለ4 ወር ፈትቼ ነበረ። አሁን መጥቼ ላለሁ አንተ ነፍጫላው እያለ እኔን ስለምጠላኝ ሊቨርፑል እንዲበልጠኝ ክለቤ ከሚበላ ሊቨርፑል ይብላ ስትል አምና አስጠላኝ ዘጋኝ። ሲቲ አይደለም እኔ መጥቼ ዋንጫውን እቀማለሁ። ሲቲ እንኳን ባይበላ እኔ ወይ አስቶን ቪላ እንበለዋለን። ለምን ዋንጫ መብላት አትችልም? የት አባ የምታውቀውን ዋንጫ ነው? አንተ አቬሬጅ ቲም ነህ። ከኔ ጋር እኩል አፍ መካፈት አትችልም። ይመቸው ተኛ አንተ ነፍጫላው እያላ ሲጀመር እላንጋ የተባለ አህያ ከማንቸስተር ሲሄድ ገብቶኛል ለዚሁ እንደሆነ። ምን አይነት ተጫዋች ነው? ወይኔ አቃጠልን። ኒውካስትሎች እሺ ምን አለ ቢያንስ ተስፋ ባትሰጡ። ፈርስት ሃፉን በቃ ሲቲ ጨዋታውን ገሎት ቢወጣስ ምን አለበት? የሁሉ ሰዓት አምሽተን እስከ 7 ሰዓት ቆይተን ኒውካስትሎች ሰከንድ ሃፍ ኳሱን ይዘው የተጫወቱትን ቆይ ፈርስት ሃፍ ለምን አላረጉት? ሙሉ ለሙሉ አፈግፍገው 5 ተከላካይ ደርድረው ነበር ሲጫወቱ የነበረው ኒውካስትሎች። ሲቲ ደግሞ እንደዚህ ኳስ ሰጥተው ለመከላከል ካሰብክ እንደሚያስቆጥርብህ ግልጽ ነው። የሚስቱት ኳስ እንዴት እንደሚያቃጥል በስመ አብ! እንዴት ነው ያልተናበበ ቡድን ይሄ ማለት አስቶን ቪላን ቃራባግን ምናምን አሸንፈው ነው የመጡት አይደል? ማለት እንዴት ተናበው ነው? ምንም እኮ የተናበበ ተጫዋች አንድ ተጫዋች አልነበረም። አንድ የኒውካስትሎች ዓላማ ሃላንድን ከጨዋታው ውጪ አድርገው በካውንተር አታክ ለማጥቃት ብቻ ነበር። ያ ደግሞ ጭራሽ ሊሳካላችሁ አልቻለም። የተሻረው ጎል ገብቶ ቢሆን ወይኔ ዛሬ ደግሞ ዳኛው እንዴት አስቀያሚ! በቃ አንድ ተጫዋቹ ደግ ፊሽካ ምንድነው? ምን አይነት ዳኛ ነው? በፈጣሪ አረረም መረረም ሆነም ቀረም ሙሉ ለሙሉ ዋንጫውን የሚወስነው ጨዋታ አርሰናል ከማንቸስተር ሲቲ ኢታድ ላይ የሚያደርጉት ጨዋታ ነው። ለማንኛውም ነገ ከባድ ቀጠሮ አለብን። እዛ ጨዋታ ላይ ሰሜን ለንደን ደርቢ ላይ ፎከስ እናርግ። ቀጣይ ሊድ ሳልላት ለሲቲ ዝም በሉ ግድ የላችሁ። ስማኝ፣ እኔ ማለት የዚህ የንጉሳዊና ወንድ ክለብ ደጋፊ ነኝ። ምንም አይገርመኝም ዛሬ ሲቲ በማሸነፉ። ምክንያቱም ይሄ ውጤት ይገባናል። ምክንያቱም ዋንጫውን መብላት አለብን። ነገ ወያለው በዶሮዋ ነጥብ ጥሩ። እኛ ደግሞ ሊድስን አሸንፈን አንደኛ እስከምንሆን ጓጓ። ምንም ማድረግ አልችልም። ዛሬ እድልም ሁሉም ነገር ከኛ ጋር ነበረች። ሲቲ ፎሬቨር። የሲቲ ደጋፊ 50 እና 60 ጊዜ ሼር ኮፒ ሊንክ አድርግ። ወያለው አብረን ስላመሸ እናመሰግናለን። ቴንክ ዩ። እሺ እኔ ይሄንን ልጅ በምን አይነት ቃላት ነው የምገልጸው? በምን አይነት ቃላት ነው የምትገልጹት እናንተስ? ኒኮ ኦሬይሊ ምን አይነት አጨራረስ ነው? ምን አይነት የመጀመሪያው ጎል እውነቴን ነው የምነግራችሁ፣ በግራው ሲመታው ማለት ነው እኔ የሳተው መስሎኝ ነበር። ሲጨፍሩ አይቼ ነው እኔ በቃ ተደስቼ የጨፈርኩት ማለት ነው እንጂ የሳተው መስሎኝ ነበር። ምን አይነት አጨራረስ ነው! በግራ እግሩ ማለት ነው። ቴስታው ራሱ በረኛውን አስቆሞ ማለት ነውና ምን አይነት ቃላት ልንጠቀም እንችላለን? ኒኮ ኦሬይሊን ለማመስገን ምን አይነት ቃላት መጠቀም ይገባናል? ማን ኦፍ ዘ ማች ኒኮ ኦሬይሊ። በየትኛው ቦታ ነው የማይጫወተው? እሺ በየትኛው ቦታ ነው የማይጫወተው? እንደዚህ አይነት ቨርሳታይል የሆነ ተጫዋች በሲቲ ቤት መኖሩ በጣም ያስደስታል ማለት ነውና በኤርሊንግ ሃላንድ፣ ሌላኛው ደግሞ ኤርሊንግ ሃላንድ አጥቂ ቦታ ላይ ታገኘዋለህ፣ መሃል ሜዳ ላይ ታገኘዋለህ። ኒውካስትል ኳስ ሲይዝ ራሱ ተከላካይ ላይ ታገኘዋለህ ማለት ነውና ሙሉ በሙሉ በቃ የዋንጫ ቲም ነበረ ዛሬ የምንመስለው። ደጋፊው ራሱ በቃ ዋንጫውን የበላን ያህል ነው ስሜት የሚሰማን ማለት ነው። ስለዚህ እንኳን ደስ ያላችሁ፣ ሁላችሁንም እንኳን ደስ ያላችሁ። ነገ የቋጠረው ቀን ነው፣ እንቋጥራለን። ይመቻችሁ ሲቲዝንስ። ፔፕ እንዲህ እየቋመጠ ነው። ይሄንን ነገር ብዙ ጊዜ አድርጎታል። ለሱ አዲስ ነገር አይደለም፣ ወይም ተአምር አይደለም። እንዲህ እየቋመጠሽ የሚገርማችሁ ነገር ሰከንድ ሃፍ ሲቲ የተጫወተበት መንገድ፣ ፔፕ የተጫወተበት መንገድ አርቴታ ከተጫወተበት መንገድ በምንም አይለያይም። ችግሩ መምህርና ተማሪ ልዩነት አላቸው። አርቴታ እንዴት አድርጎ ጎል እንዳይገባበት ማድረግ እንደሚችል አያውቅም። ፔፕ ግን ይችላል። ያ ማንን በምን አይነት ቦታ መጠቀም እንዳለበት ፔፕ ያውቃል። አርቴታ ይህንን ማድረግ አልቻለም። ይህንን አያውቅም። ይሄ ነው ልዩነታችሁ። ከሁሉም በላይ ግን ኢትስ ኦል አባውት
ሜንታሊቲ ነገ ይቋጠርብሻል ወያኔ። አረ እግር ኳስ ባንወድ ግን ምንድነው የምንሆነው? በስመ አብ ጉልበት፣ ፍጥነት፣ አይምሮ ሁሉ ነገር የነበረው ጨዋታ። እኔ አንድ ነገር ልንገራችሁ፣ አርሰናል ስኳድ ዴብዝ አለው። ሲቲ ግን ፕሮፋይሉ በጣም ነው የሚያስፈራው። ማለት ኦሬዲ ሁለቱ ጃንዋሪ ላይ ያስፈረማቸው ተጫዋቾች ናቸው። ዋንጫ ከበሉ ትልቅ ድጋፍ ይሆኑ ማርጊም ሴሜኒዮ በጣም በቃ አስቡ። ራይንደርስን አስቀምጦ፣ ፎደንን አስቀምጦ፣ ኒኮን አስቀምጦ፣ ሳቪኒዮን አስቀምጦ፣ ሸርኪን አስቀምጦ ፕሮፋይላቸው ራሱ በጣም የአርሰናል ዴብስ በቦታው ለእንትና ቢጎዳ እንትና በቃ በደንብ አርሰናል ዌል ኦርኬስትሬትድ ሆኖ ነው በቃ የመጣው አይደለ። እነዚህ ግን ፕሮፋይላቸው ራሱ አይገናኝም። በቃ የሆነ ጨዋታ ቅርጽ ተቀይሮ ተጫዋች ሰው ሲቀይር ለእንትና ማሳረፊያ አይደለም፣ ወይም ደግሞ እንትናን ለዚህ ጨዋታ እንትና የምትሉታል። ሸርኪ ሲገባ እንዴት ነው ጨዋታው የተቀየረው? የሲቲ አፕሮች የተቀየረው ፔፕ መቤቴን ገንብቶታል። ሁሉ አይት ኑሪ ኦሬሊን እኮ ፉልባክ ላይ ወደነው ምናምን አድንቀ ነው ሳንጨርስ አይት ኑሪ የሚባል ኮሪደሩ የሚያስተዳድር ሰው ሰክቶ ይሁት። እኔ ግን አሁን ላይ ለአርሴናል ደጋፊዎች ማለት ነው በጣም እያዘንኩ ነው። በጣም ማለት ነው የምሬን ነው የምላችሁ። በቃ እግር ኳስ ፍትሃ አይደለም የምር። እኔ አርሴናል ደጋፊዎች በቃ እንደዛሬ ያሳዝነውኝ አያውቁ። በቃ ሲቲ ይሄን ዋንጫ እንደማይምረው ማለት ነው በዛሬው ጨዋታ እኔ በ45 ደቂቃ ውስጥ ብቻ ተረድቻለሁ። በቃ ምን ያክል ይሄንን ዋንጫ እንደሚፈልገው ተረድቻለሁ። እኔ ክለቡ አይደለም ግን የአርሴናል ደጋፊ ኢትዮጵያ ውስጥ ያለው በጣም አሳዘነኝ። እግዚአብሔር በቃ ልባቸው በዚህ ሰዓት ምን ብሎ እንደሆነ ባቁ የሁሉንም ደስ ይለኝ ነበር። ግን በቃ ጋርዲዮላ የዚህን ዓመት ዋንጫ በልቷል። በቃ የአርሴናል ደጋፊዎች ተስፋ ቁረጡ። የምር ካሁኑ ራሳችሁን ማሳመን ጀምሩ። ዋንጫ ላይ ተስፋ አታርጉ። በቃ ጋርዲዮላ አይሰማህም በዚህ ዓመት። በቃ የምር በጣም ነው ያሳዘናችሁ። በጣም ማለት ነው በቃ ይህን ሁሉ ዓመት ቆይተ ዋንጫ እንደማጣት የሚያስጠላ ነገር የለም። ያን ሁሉ ወር ጨፍራችሁ ዘፍናችሁ ብላችሁ ዋንጫ እንደማጣት የሚያስጠላ ነገር የለም። በዚህ ዓመት ግን በቃ ተስፋ ቁረጡ። ዋንጫው እናንተ አይደለም። በቃ ኔክስት ይሳካል። በቃ እናንተም ፍቱ። በቃ ከዚህ በኋላ ዋንጫ እንበላለን ብላችሁ አይምሯችሁን ይባስ አትጉዱት፣ አትስበሩት ራሳችሁ። በቃ በጣም አሳዘናችሁ። የምር በጣም ይደብራል።